ከስቅለት እስከ ትንሣኤ። በዕለተ ሐሙስ በዚያች ታላቅ ዕለት ራት ተዘጋጅቶ በአንድ ደግ ሰው ቤት አምላክ እግር ሊያጥብ ዝቅ ብሎ ታየ። ማገልገልን በእውነት በተግባር አሳየ። ትሕትናው ፍጥረቱን እጅግ አስደነቀ። የዓለም ፈጣሪ ክብርን ስለናቀ። በሉ ዝቅ በሉ ሥራት ሰጠኋችሁ፣ እንዲህ ተጣጠቡ እርስ በራሳችሁ። ይህንን ተናግሮ ማዕድ ሠራላቸው፣ እንጀራና ወይኑን የሥጋው ደሙ ምሳሌ አድርጎላቸው። ኋላም ፈቀቅ ብሎ በጌቴ ሴማኔ በአትክልቱ ስፍራ ሊጸልይ ወደደ፣ ቀድሞ ስለሚያውቀው መጪውን መከራ። ከእርሱ ጋር ወስዷቸው ደቀ መዛሙርቱን ይጸልይ ጀመረ፣ ደፋ አድርጎ አንገቱን። በአምላክነቱ መከራውን አውቆ ወዙ ጠብጠብ አለ፣ መንፈሱ ተጨንቆ። ትለፊች ጽዋ ጌታ ሆይ ቢቻልህ፣ ነገር ግን ከኔ ሐሳብ ይልቅ ይፈጸም ፈቃድህ እያለ ጸልዮ ነፍሱን አበረታ። መከራውን ሊችል አምላክ ሲሆን ጌታ። ደቀ መዛሙርቱን ሲመለስ ቢያያቸው ሁሉም ወድቀው ነበር እንቅልፍ ጥሏቸው። ምንም ቢፈልግም በጭንቀቱ ሰዓት ከጎኑ እንዲገኙ እንኳንስ ሊተጉ በተዋቸው ቦታ ተኝተው ሲገኙ ከኔ ጋር አንዲት ሰዓት እንኳን መትካት አቃታችሁ፣ አስፈላጊ ነበር ለኔ መንቃታችሁ ብሎ እያላቸው አይሁዶች ደረሱ ከነቆመጣቸው። ይሁዳም ለአይሁድ ቃል እንደሰጣቸው ጌታውን በመሳም እንካቸው አላቸው። ሊይዙት መሆኑን ጴጥሮስ ተረዳና የአንዱን ጆሮ ሲቆርጥ ሰይፉን መዘዘና ምሕረቱ የማያልቀው ጌታ ተጠግቶ ሰይፍ የያዙ ሁሉ በሰይፍ ይጠፋሉ አለ ቃሉን አሰምቶ። የተጎዳውንም አዳነው ዳስሶ አስተካከለለት ጆሮውን መልሶ። በሚሸልቱት ፊት ዝም እንደሚል በግ ምንም ቢቻለውም ሁሉን ጸጥ ማድረግ እርሱ መያዝና መነዳትን መርጦ ሲገፉት ዝም አለ ሲገረፍ ተረግጦ። ሰቆቃ ጭንቀቱ ስቃይ ሥጋ ለብሶ መከራው መጣበት ከነበረው ብሶ። አይሁዶች ከመሬት ቢጥሉት በገመድ ጎትተው ፈረስ ቢነዱበት ቢረግጡት በእግራቸው ከርሱ ስቃይ የሰው ልጅ ድህነት እንደሚበልጥ አውቆ መከራውን ቻለው ስቦ ባወረደው በሰው ፍቅር ወድቆ። አይኖቹን ሸፍነው ማን መታህ እያሉ ቢዘብቱበትም ንቀት ለማሳየት ምራቃቸውንም ምን ቢተፉበትም የፍቅሩ ሰፊነት መከራውን ውጦ በምሕረቱ ግፍን በፍቅር ለውጦ መቀየም ቢችልም ግን ሳይፈርድባቸው ስቃዩን በመቻል መርጦ ሊምራቸው በደሙ በመግዛት ልጆቹ አረጋቸው። ሐሰትን አንግበው በግፍ ቢከሱትም የለበሰውን ልብስ ገፈው ቢወስዱትም በጥፊ ቢመታም በሮም ወታደሮች ሰፋፊ መዳፍ ወገቡ ተረግጦ ጀርባው ላይ ቢያርፍም ጨካኙ ጅራፍ በቡጢ ተመቶ ምን ጥርሱ ቢደማ የእናቱን ሐዘን ለቅሷንም ቢሰማ በሸንጎ ፊት ቀርቦ በሐሰት ቢከሰስ ትናንት ያሞገሰው ዛሬ ስሙን ቢያረክስ የግርፋቱ ኃይል ቆራርጦ ሥጋውን ምንም መቁጠር ቢቻል የሚታይ አጥንቱን እሱ ግን በሚሸልቱት ፊት እንደ በግ ዝም አለ ሁሉን ማጥፋት ሲችል አምላክ ሆኖ ሳለ። ግዙፉን የእንጨት ግንድ አሸክመው ገፉት በወደቀበትም ጀርባውን ረገጡት። ለሰው ልጅ ድህነት ራሱን ስለሰጠ ሰውነቱም ከግርፋት ብዛት እየተንቀጠቀጠ መልኩ ተቀይሮ ደም ግባቱ ጠፍቶ አዝኖለት ባዳነው በጥፊ ተመቶ ኃይሉ ከቶት ሲወድቅ እጅግ ቢያሳዝንም ለእርሱ የሚሆን ሐዘን አልነበራቸውም። ግራቀኝ ትከሻው ሲወድቅ ቢጋጭ ጸጉሩ ቢጎተትም ጺሙም ቢነጭ ራሱን በበትር ሲመታ ቢቆይም ደሙ በአደባባይ እንደ ጎርፍ ቢፈስም ተነሲድ ይሉታል በምን አቅሙ ይሄድ መስቀል ተሸክሞ የጎልጎታን መንገድ። እርሱ ግን የፍቅሩ ሰፊነት መከራውን ውጦ በምሕረቱ ግፍን በፍቅር ለውጦ መቀየም ቢችልም ግን ሳይፈርድባቸው ስቃዩን በመቻል መርጦ ሊምራቸው በደሙ በመግዛት ልጆቹ አረጋቸው። ተራራው ላይ ወጥቶ ደሙ እየፈሰሰ የኃጢአትን ሞት ቅጥሩን አፈረሰ። ሰቅለው ይገሉት ዘንድ እጅጉን ተቻኩለው ወንበዴዎች መሃል አቆሙት ቸንክረው። የስቃዩ ብዛት ጭራሽ አይነሳ ፍቅሩን የለገሰን ለራሱ ሳይሳሳ። በመስቀል ላይ ሳለ ውሃ ቢጠማው
መራራውን ሐሞት ነክረው አምጥተው ግፋቸውን አበዙ ሟቹን ውሃ ከልክለው። አቤት ድንግል ማርያም እንዴት ይሆን ሐዘኗ የልጇን መከራ ቆማ ስታይ ባይኗ። ሐዘኗን አያጥበው የእንባዋ ጎርፍ ባበላቸው ሰዎች ሲሰራበት ግፍ። መከራውን አይታ ልጇ ሲገረፍ በቀጭኑ ስለት ተተልትሎ ልቧ ምንም ብትጠብቀው ቢኖርም በሐሳቧ ያን ስቃይ ማየት ግን እንኳን ስለ እርሷ ቸር ለሆነች እናት ለጨካኟም ቢሆን ማየት አይገባት። ምን ታደርገዋለች የልጇን መከራ ያሳደገችውን እጅግ ተቸግራ። ብታየው ስቃዩን የማትችለው ሆኖ ሁሉን ያዘ አምላክ በጭብጦች ጭብጥ ስታይ ተጨቁኖ 99ን ያሉበት ጋር ትቶ አንዱን ለመፈለግ የሄደበት መንገድ ስቃይን አምጥቶ ማየት የማትችለው ግን ደግሞ የማተው በመስቀል ላይ ሆኖ የልጇ መከራ ፊቷ ተደቅኖ ኧረ እንዴት ቻለችው ይህች የዋህ ርግብ ልጇ እንደ በግ ሆኖ ሲገፋና ሲሳብ። ኧረ እንዴት ቻለችው ይህች ምስኪን እናት ልጇ በመስቀል ላይ ተቸንክሮ ሲሞት። እሱ ግን ምንም ብትሰቃይ ባትችልም እናቱ የወደቀውን ሰው ሊያድነው በሞቱ። ግፍ ቢሰሩበትም እንዲህ ሲል ለመነላቸው የሚያደርጉትን አያውቁምና አባቶይ ይቅር በላቸው። አቤት ይሄ ምሕረት አቤት ይሄ ፍቅር ማሰብም ይከብዳል መረዳት ቢቀር። የፍቅሩ ሰፊነት መከራውን ውጦ በምሕረቱ ግፍን በፍቅር ለውጦ። መቀየም ቢችልም ግን ሳይፈርድባቸው ስቃዩን በመቻል መርጦ ሊምራቸው በደሙ በመግዛት ልጆቹ አረጋቸው። አቤት የኛ ጌታ አቤት የኛ አምላክ መስዋዕትነትህ ምንም ቢያልፍም ልክ። ሞታ አልቀረህም ፈጥነ ተነስተሃል መከራህ ቢያሳዝን ትንሣኤህ ያጽናናል። የሞተው ክርስቶስ ከቶ አልሞተምና ባዘኑ ያለቀሰ በትንሣኤው ይጽናና። እኛም ዛሬ ያለን ሰዎች ጌታን የሰቀልነው ደሙን ያፈሰስነው በሐሰት በክፋት ገፍትረን የጣልነው በጥፌ መታነው ባልንጀራን ጠልተን እርሱንም የካድነው ጎኑን የወጋነው ቀኑ ሳያልፍብን በመንግስት አስበን ብለን እንለምነው። እርሱም የፍቅሩ ሰፊነት ያደረስንበትን መከራውን ውጦ በምሕረቱ ብዛት ግፋችንን ሁሉ በፍቅር ለውጦ ሊቀየመን ሲችል ምንም ሳይፈርድብን ስቃዩን በመቻል ሲመርጥ ሊምረን በደሙ በመግዛት ልጆቹ ሊያደርገን እኛም የሰቀልነው ፈጥነን በመጠቀም የሰጠንን እድል በንስሐ ነጽተን ወደ እርሱ መንግስት ቶሎ እንቀላቀል።